የባርነት አገልግሎት ይባላል። የባርነት አገልግሎት አሰያየሙና ቃላት አጠቃቀሙን ያየን እንደሆነ ምንድነው ደግሞ የባርነት አገልግሎት ልንል እንችላለን። ይሁን እንጂ ግን እንደውም ከፍ ያለ ደረጃ ያለው የተሻለ አገልግሎት ነው። ምን ማለት ነው ያልን እንደሆነ እንደ ልጅ ከማገልገል ባለፈ ለእግዚአብሔር በትህትና እኔ የእግዚአብሔር ልጁ ልባል አይገባኝም፣ ወይም ደግሞ ባሪያው ነኝ፣ ወይም ደግሞ ያለ ስስት ማገልገል አለብኝ ብሎ ከሚጠበቅበት በላይ ለማገልገል ቆርጦ የተነሳ አገልጋይ ነው የባርነት አገልግሎት ሰጠ የሚባለው። ምን ማለት ነው ይሄ? እግዚአብሔር ውለዱ ክበዱ ብሎ አዟል። ነገር ግን እኔ እግዚአብሔርን ለማገልገል አንድ ልብ ለመሆን ማግባትም መውለድም አይገባኝም አልፈልግም ቢል አንድ ሰው የበለጠ ጊዜውን ለእግዚአብሔር ሰጥቶ ለማገልገል ከልቡ ከሆነ ወስኗል ማለት ነው። መብት አለው እንደ ልጅ ማገልገል እና እንደ ልጅ መኖር። ግን ከዚያ በላይ ርቆ ስለሄደ ከቤታቸው ውስጥ አንዳንድ ልጆች የታላቃቸውንም የታናሻቸውንም ኃላፊነት ወስደው የእናት አባትንም ኃላፊነት ወስደው ብዙ የሚደክሙ ልጆች የሉም ቤት ውስጥ። እነዚያ ማለት ወይ እሷ እኮ እንደ አህያ ናት እንደ ባሪያ ነው እሱ እኮ ለቤቱ የሚባሉ እኮ አሉ። ያ ማለት ከሚጠበቅባቸው በላይ አልፈው ይተጋሉ ማለት ነው።